ዛሬ ማለት ነው ሁልሽም ተሰብሰቢ ነይ ጉዲሽን ስሚ። የዱንያ ግማሽ አድርገሽ ስራ ቦታ ስራ የምትሄጂ ማለት ነው። የዱንያ ግማሽ ካልሲ ያርጋችሁ የምትሄዱ ልጆች ማለት ነው። ኧረ እባካችሁ የኔ አባት ምን ያለ መሰለሽ፣ በእኔ ቤት ህግ ያልተመረሰው ቤት የለቆ ይውጣልኝ ነበር። እውነቱን ነው ማሬ፣ እውነቱን የአባት የህግ ነገሩ ተሳስቶ ያውቃም። ልክ ነው። በተለይ አይላሁኖቹማ ይሰራል። ተትናንት ወዲያ ማለት ነው የሴትዮ ጓደኛ ሰራተኛ መጣ። እሷ መስራ እሷ ሁለታቸውም አንድ መስሪያ ቤት ነው የሚሰሩት። አሁን በር ከፈች ተብዬ ከፈትኩኝ። ስከፍት እንዲህ ብዬ ሳይ ጸጉር ድረስ እኛ ጸጉር ላይ ቢጫ ነገር ጨምራበታለች። ተፈትሎ ተጎንጎ ተሰርተው መሰለኝ አላውቅም። ከዛ እዚህ አበያው ጥርጥሬ ነው። እሺ ይሁን የአበያው መቼም ጥርጥሬ ሆኖ ሊያገብተናል ብዬ መካ እኮ ነው ደግሞ የመጀመሪያ የመጣችሁት አይት እንደው አላውቅም። መካማ እንደዚህ አይነት አበያ የለበስም እናቴ። ሃይ ገባኝ። እኔ እንዲያበሻ ወጉ መስሎኝ ወዲያ ብን ቡና ሻይ ላለሁ እንዲህ ብላ አየችኝ እኮ አየችኝ እኔን ማለት ነው እንዲህ ብለን አሁን ልብሷን አወጣጣችሁ። ስታወጣ ተዝህ ዝጋ የሆነ እንትን ለብሳለች። እንዲህ የሚያደርግ ተላይ ትንስ እየጣል አደረገችበትና ያችኑ ቀሚስ እዚህ ሳግዝ ሳገረገና ሚንቅ የምትሆነው ጥፍት አላት ማለት ነው። ግን አበሻ ነሽ አልኳት። እንዴ እናንተ አይነት አለባበስ ታለብስን አበሻ እንመስልም አይደል አላለችኝም። እንዴ የ15 ብር ቶቢን እኮ ነው። እኔ እኮ የ15 ብር ቶቢን ማለት ነው። የኔ ዘይነባን አላወቀችም። አምና ነው የተገዛው ለኢዲ። እንዴት ነው ታዲያ? እንዴት ዛታ ሆኖ እንዴት ነው የሚሰራው ነው ጥያቄው። ደግነቱ በረካት ሆነ አበረረችልኝ። አህሳን እኔ ልንገራችሁ፣ ስትሰሩ ባዴብ፣ ስትለብሱ ባዴብ፣ ስትኖሩ በእህትራም ኖሩ። የሰው ልጅ አይደለም ለሚለብሰው ይቅርና ለሚበላው ብቻውን ራሱ ሲበላ ምጥን አርጎ ነው የሚጎርሰው። እንዴ እና ታዲያ እኔ እንደዚህ አይነት ቶብ ስለለበስኩኝ እኔ በሷ ልክ አልሞላላት አልኩኝ። ጥፍር እንደዚህ ነው ማስቲካ ምንድን ይሄ ማስቲካ ደግሞ ቦላ ነውር ያኔ አባታ ላይሽ ወላ ፍንጫሽን እንድቻርጎ እንድትጫት ነበር የሚያረግሽ። አንቺ ኮተታ እንዴት አርጋ እንዲያየችኝ እኔ ተናድጃለሁ አሁን ማለት ነው። አሁን እያደራ እናድልችኝ እንዲህ አርጋ ሰው አልመስላት አልኩኝ። እኔ እንዲህ ቡና እንዲህ ምን ላርግ እያልኩ ሳበተብት ዲያይቱ እናቴ። አለባበሳችሁ አስተካክሉ። የስራ አለባበሳችሁ ጭራሽ የስራ አለባበስ አይመስልም። ሰው የሚከበረው በራሱ ነው፣ የሚወረደውም በራሱ ነው። አህሰን ይችን እንዴት ነው ልጆች ዘንድ ያጥየ መህሪው ብላ አንድ ሴት ልጅና አንድ ወንድ ልጅ አለች። ሴትዮ አበራ ጣለቻት። በገዛ ጊዜያችሁ እርዝቃችሁንም ትዘጋላችሁ ማለት ነው። ኮተታም ሁላ የ15 ብር ቶብ እናቴ ሃይ ሀረጎይ